እንዴት ናችሁ? ሶስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ሀሳብ ልጆች ቅጽበታዊ ቁጣ ወይም ምክንያት አልባ ለቅሶ ሲያደርጉ በእንግሊዝኛው ቴንትረም የሚባለው ድንገት ተነስተው እንግዲህ ልጆች በትንሹም በትልቁም ዋይ ብለው ያለቅሳሉ ወይም ደግሞ ድንገት ይቆጣሉ። በዛን ጊዜ ማድረግ ያሉብንን ነገሮች ሊጠቁማቸው። አንደኛ ኢግኖር ማድረግ ስላችሁ ዝም ብሎ ሳይሆን ችግር ውስጥ እንዳልሆኑ እንዳልተጎዱ ኦብዘርቭ ካደረግን በኋላ እንዳላየን ስንሆን ወይም ደግሞ ትኩረት እንዳልሰጠናቸው ሲያውቁ በራሳቸው ከዛ ስሜት መውጣትን እየተለማመዱት ይመጣሉ። ያለቅሱና አንዳንዴ ዋይ ብለው ያለቅሱና ከዛ ዞር ስትሉ በራሳቸው ዝም ብለው ልታገኟቸው ትችላላችሁ። በትንሹም በትልቁም እኔን ምንድነው ምናምን ስንላቸው ሁል ጊዜ ያንን ትኩረት ይሹታል። ካደጉም በኋላ ሰዎች ትኩረት እንዲሰጧቸው ወይም ደግሞ ትንሹም በትልቁም ስሜታቸው የሚጎዳ ይሆናሉ። በራሳቸው ስሜታቸውን መቆጣጠርን እዛ ስሜት በራሳቸው መውጣትን እየተለማመዱት ይመጣሉ ማለት ነው። ስለዚህ ኢግኖር ማድረግ። ሁለተኛ ከተረጋጉ በኋላ እንዴታቸውን ስሜታቸውን እንደተረዳችኋቸው መንገር። ሶስተኛው ማቀፍ፣ መነካካት። በዛን ጊዜ ጥሩ የሆነ ስሜት ይሰማቸዋል፣ ወደ ጥሩ ስሜታቸው ይመለሳሉ ማለት ነው። አራተኛ ትኩረታቸውን የሚስብ ነገር ማድረግ። ለምሳሌ እነሱ ዋይ ብለው እያለቀሱ ወይም ደግሞ የቁጣ ስሜት ውስጥ ከሆኑ እናንተ ወይኔ ይህ ነገር እንዴት ያምራል አያችሁት ምናምን ስትሉ ወደዛ ያደርጋሉ ትኩረታቸውን እና ከዛ ስሜት ይወጣሉ ማለት ነው። በዚህ መንገድ በራሳቸው ስሜታቸውን መቆጣጠር ማለማመድ አለብን። በቀጣይ በሌላ ቪዲዮ እንገናኛለን። ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቻው